ሰላም ለእናንተ ይሁን። ወንድማችሁ አቤል ነኝ። መጽሐፍ ቅዱስ ሲናገር ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ጌታ ስለ ተስፋ ቃሉ አይዘገይም። ከልብ አድምጡኝ። ዛሬ የምነግራችሁን ቅዱሳን ሁላችሁ ጌታ ስለ ተስፋ ቃሉ አይዘገይም። ብዙን ጊዜ ይህችን ጥቅስ እንጠቀማታለንና ጌታ አይዘገይም። ተስፋ ቃል የተባለው ለምሳሌ ስለ አንተ የጤንነት ጉዳይ፣ ትምህርት፣ አገልግሎት፣ ስራ፣ ወረቀት፣ መኪና፣ ቤት፣ መመረቅ፣ ምድራዊና ቁሳዊ በረከት በፍጹም ከዚህ ጋር አይገናኝም። ብዙ ሰዎች ለቁሳዊና ለምድራዊ ነገር ይህንን ክፍል ይጠቀማል። ግን ጌታ ስለ ተስፋ ቃሉ አይዘገይም። ኢየሱስ ይመጣል። አሜን። ማራናታ ጌታ ሆይ ቶሎ ና ብትሉ ይሻላችኋል። ከዚህ ጥቅስ አንጻር ይህ በፍጹም ከምድራዊ ከቁሳዊ ነገር ጋር አይገናኝም። ኢየሱስ ተመልሶ ይመጣል። ኢየሱስ ተመልሶ የሚመጣበትን ዘላለማዊ አጀንዳውን አስቦ እንጂ ከሌላ ነገር ጋር ስለማይገናኝ ያ ሌላ ይህ ሌላ ነው። ስለዚህ ኢየሱስ ይመጣል። ብዙ ሰዎች ስለ ራሳቸው፣ ስለ ማንነታቸው፣ ስለ አስተዳደጋቸው፣ ስለ ቤተሰቦቻቸው ባክግራውንዱ ቤተሰቦቼ ድሃ ነበሩ፣ በስነ ስርዓት ሊያስተምሩኝ አይችሉም ነበር፣ እንዲህ አይነት ትምህርት ቤት አልተማርኩም፣ የከተማ ልጅ አይደለሁም፣ የገጠር ልጅ አይደለሁም የመሳሰለ ብዙ ነጥብ ያነሳሉ። ግን በፍጹም ከዚህ ጋር አይገናኝም። አውራ ንጉሳችን፣ አውራ ተስፋችን ኢየሱስ ይመጣል። እኛ ቅድመ ሁኔታ ብለን ከምናስቀምጣቸው ምክንያቶች ሁሉ በላይ ኢየሱስ ይመጣል። አማኝ ያለው አንድ ተስፋ ነው፣ እሱም ኢየሱስ ይመጣል። ኢየሱስ ጌታ ነው። ልንገራቸው፣ የምታለቅሱ ሰዎች በሰው በሁኔታ በጠላት በምቾት ከምቾት ተቃራኒ በሆነ ነገር ሁሉ የምታለቅሱ ሰዎች ልንገራቸው፣ ኢየሱስ ይመጣል። ደሞዜ ትንሽ ነው፣ ስራ የለኝም፣ ምንም ወረቀት የለኝም፣ የተለያየ አይነት ምክንያት ታቀርባላችሁ። ከዚህ ውጡና ኢየሱስ ይመጣል። እስኪ ቢኖራችሁም ባይኖራችሁም ኢየሱስ ሲመጣ የሁሉ ምን የሚሆን ይመስላችኋል? ከክፍሉ አንጻር እኮ ሰማይና ምድር ይቀልጣል።